እሺ። እና ሌትም ቀንም ነው የምሰራው፣ ምንም እረፍት የለኝም አለች። ከዛ ደግሞ ምግብ የሚባል የለም ጭራሽ፣ ፍሪጁም የተቆለፈ ነው። ብስኩት በሻይ በልቼ ነው የምውለው ማደው አለች። እሺ። ላንቺ እንዴ በምን ነገረች? በቴሌግራም። ኦኬ። ስልክ አለ እጇ ላይ ማለት ነው? ስልክ አለ። አጋጣሚ ደግሞ 2 ስልክ ነበራት እና አንዱን ትላንትና ቀምታታለች፣ ሌላውን ፈትሻ ማለት ነው ከፖርሳዋ። ማሻላ። 2 ስልክ ከኢትዮጵያ ይዛን የመጣችው? አይ የጓደኛዬ ነው አለችኝ። ግን አንዱን አሁን ትጠቀምበታለች ቴሌግራም ላይ ደብቃ ማለት ነው። እና ትናንትና ደብድባታለች። ውዴ 2 ስልክ ከኢትዮጵያ ይዛ መታ ነው ወይ? 15 ቀኗ ከምን ጓደኛ ፈራች? ሳውዲ ላይ። ሳውዲ ማንም ጓደኛ የላትም እኮ 15 ቀኗ ነው ከኢትዮጵያ ከመጣች አልሽ። 2 ስልክ ነበራት፣ አንዱን ሴት የወሰደችበት። አሁን አንድ አላት። ቴሌግራም 2 ስልክ ይዛ መጣች። እኔ እንጃ፣ እሱን አላውቅም። እኔ እንጃ ይዛ መጣ ሊሆን ይችላል። እና ምን ታስባን የመጣችው? እንዴት አንድ ሰው ከኢትዮጵያ ሲመጣ 2 ቀፎ ይዞ ይመጣል? አረ ለመጥፋት እንኳን አላስበችም። ታዲያ እንዴት አንድ ሰው ኮንትራት ቤት እየመጣ 2 ቀፎ ይዞ ይመጣል? አንዱን ቀማችኝ፣ አንዱ እኔ ጋ ነው አሁን ይዤዋለሁ፣ እየተጠቀምኩበት ነው። እና ቮይስ አደረገችልኝ። እሺ እና ድረሽልኝ የምትችል ከሆነ ለእነ ሀቢባም ኤጀንሲ ነገረች መጀመሪያ ከእነ ሀቢባ በፊት ኤጀንሲ ምላለ ኢትዮጵያ ሁሉ ደውያለሁ እኔ። የኢትዮጵያ ሰው የሳውዲ ተቀብሎ እዚህ ቤት አስገባት፣ ቤት ቀይሩኝ ብላ ምትሰሪ ብላለች። ምትሰሪ ከሆነ አልፈሽ ስሪ፣ ማትሰሪ ከሆነ ወይ እናሳፍርሻለን ምናምን ብለዋት ቤቱን ሁሉ ተቆልፎባታል። መውጫ መግቢያ የለውም፣ በካሜራ ነው አለች። 15 ቀን ነው የሁሉ ታሪክ ማሬ። ምግብ የሚባል በኤጀንሲው በምን ነገረችው? ቀይረኝ ቤት ብላ። ሴትዮዋ አልሰራም በቃ ውሰጅኝ ብላት አገናኝታት፣ አስተርጓሚዋን ማለት ነው። ኦኬ እኮ በስልክ ነው ወይስ በቮይስ ነው ለኤጀንሲ የነገረችው? በስልክ ቀጥታ ደውላ ተደዋውላ። ደላላውን ራሱ እኔን ደውዬለት ነበር በቴሌግራም። ልጅቱ ችግር ላይ ናት፣ ራብ እየሞተች ነው፣ በዛ ላይ ሴትዮዋ ደግሞ እየደበደበቻት ነው ምናምን ብዬ ማለት ነው። ትናንትና ምን አለ ደላላ? እሺ አለ። ከዛ ወደ ቢሮ ተደውሎ ወደ የኢትዮጵያ ኤጀንሲ ደውሎ ደላላው ማለት ነው ወደዚህ ከሴትዮዋ ጋር እንዲያወሩ አድርጎ እንኳን ደበደብሻት፣ እነሱ እንደዚህ ነው የሚሰሩት። ማስረጃ አለሽ ለምትናገሪው ነገር? እንኳን ደበደብሻት ያለበት እሷ ራሱ ልካልኛለች። ወይስም አለኝ። እሷም እንኳን ወይሱም ደላላው ለሴትዮዋ እንኳን ደበደብሻት እነሱ እንዲህ ነው የሚሰሩት ያለበትን አለኝ። እዚሁ ስልኬ ላይ ነው ያለ። ስከፍተው እንትን የሚል ከሆነ ጥሩ ከፍተዋለሁ። ለማዳም በአረብኛ ነው፣ አበሻ ደላላ ነው። ለማዳም በአረብኛ እንኳን ደበደብሻት እነሱ እንዲህ ነው የሚሰሩት ያለው ቢሮዎቹ ናቸው እንጂ ያለችው አስተርጓሚዋ ተደውሎላት ማለት ነው። አስተርጓሚዋ ናት ለማዳም የምትለው። ውዴ እጅሽ ላይ ያለው ቮይስ አረብኛ ነው አማርኛ? አማርኛ። ልጅቷ ናት ያለችኝ። ማዳም አማርኛ ትሰማለች? አትሰማም። ታዲያ እንዴት ለማዳም እንኳን ደበደብሻት እነሱ እንደዚህ ነው የሚሰራው አለ ደላላው ያለሽ? ልጅቱ ነው ያለችኝ። ልጅቱ ነው ቮይስ ያደረገች። ልጅቷ ገና በ15 ቀኗ ለመውጣት ፈልጋ ቢሆን ፈጥራስ ቢሆን ያለችው። ይህ እኮ ማስረጃ አይሆንም ማሬ። እኔ እንጃ። አሁን የኔ መዳሟም ስልክ አለኝ። የኤጀንሲ መዳሟ ምን አለችሽ ስትደውይላት? መዳሟ ጋር በቴሌግራም በእሷ ስልክ ተገናኝተን ምንም ችግር የለም ቤቴ ውስጥ በሰዓቱ ትተኛለች፣ በሰዓቱ ትበላለች አለች። ከዛ ደግሞ እሱን ስጠይቃት ያለችሽ በሙሉ ውሸት ነው፣ እኔ ነኝ ቤት ያለሁት። እሺ እሷ በ15 ቀኗ አረብኛ ቋንቋ ትችላለች? ሌላ ቦታ ሰርታለች? አትችልም፣ ምንም ቋንቋ አትችልም። ሌላ ሰራተኛ የሚያወሩት በአፕሊኬሽን ነው፣ አማርኛ በአረበኛ ስተርጉማ ማለት ነው የሚግባቡት። እንደዚህ በአረብኛ እንደዚህ ነው የሚያወሩት? አዎ በጽሁፍ። ኦኬ እሺ። ደላላዋ ከአረብኛዋ ጋር ከአረቧ ጋር የምታወራው በአማርኛ ነው አይደል? በአረብኛ ነው አይደለ ደላላዋ? ስለዚህ ደላላዋ ለመዳሟ እሳይ እንኳን መታሻት እነሱ እንዲህ ነው የሚሰሩት ማለቷን አረብኛውን ከታወቀች እቺ ልጅ ሌላ ሰራተኛ አለች እዛ ውስጥ 4 ወር ነው 5 ወሯ። እሺ እሷ ነግራኝ ነው አለች። እሷ ነግራኝ ነው። እሷ ሰምታ ሄዳ ነግራት አለች አሉ። እሺ ስለዚህ አሁን በ15 ቀኗ ሴትዮዋ ታስርባታለች። ምግብ የለም ፍሪጅ ውስጥ። ከኢትዮጵያ ስትመጣ 2 ስልክ ነበር ይዛ የመጣችው። አንዱን ሴትዮዋ ወሰደችባት። አሁን በአንዱ ቴሌግራም ነው ለእኔን የምታወራኝ ነው። ቀጥታ መስመር አላት። ቀጥታ መስመር አላት። በጣም ጥሩ። ቀጥታ መስመር ካላት ለምን ፖሊስ ጋር ደውልም? 999 ከተደበደበች ወንጀል ነው እኮ መደብደብ።
ነገርኳት። ቋንቋ አልችልም የሆነ ነገር ይለኛል ምን ልበለው አለችኝ። እኔ እንጃ አልኳትኝ። ናይን ደውላ ሄልፕ አይ ኒድ ሄልፕ ብቻ ነው የምትለው። ምንም ቋንቋ አይ ኒድ ሄልፕ። ቀጥታ ሴም ካርድ ስላለ ትደውላለች ፖሊስ ጋር አይ ኒድ ሄልፕ። አሁን እሷ እዚህ ጋር ብትመጣ እኔ ፖሊስ ጋር ደውልላት ነበር። ራሷ ሸር ላድርግላት፣ ልደውልላት። ቲክቶክ አላት። አዎ ልደውልላት። ደውይላት ትምጣ። እሺ ሸር ላድርግላት።